አንደኛ እንዴት ሰው እንዴት እና እየተወጣ እንዴት መስራት እንዳለበት በቃ እንዴት ብዬ ላስረዳ? ሩቅ ያለውን ነገር ነው እንጂ የሚታየው እዛ ቦታ ላይ ያለው ነገር እኮ አይታየውም። የሆነ በእጅ የያዙት ወርቅ ከመዳብ ይቆጠራል እንደሚባለው ማለት ነው። ግን አሁን እዚህ ቦታ ላይ ወጥተህ ከሀገር ተሰደህ ወጥተህ ምናምን ደግሞ እዚህ ቦታ ላይ ያለውን ነገር ደግሞ ስታይ በቃ ሀገሬ ያገኘኋትን አይነት ስራ ሰርቼ መኖር ብችል ብለህ የምትመኝበት ቀናቶችም አሉ። በቃ በራሴ ቋንቋ እንደፈለገኝ ተናግሬ እንደፈለገኝ ወጥቼ እንደፈለገኝ ገብቼ ቤተሰብ ቢናፍቅ ቤተሰብ ጋር ሄደ ብቻ ብዙ ነገር ነው። አሁን እንዲህ ተሰደህ ስትወጣ የምታገኘውን የብር መጠን ብዛት ምናምን ሳይሆን ማሰብ ያለብን በምታገኘው ብር መጠን ከዛ በላይ ብዙ ነገር ታጣለህ። ብዙ ነገሮችን ነው የምታጣው። የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ ብቸኝነት አለ፣ እዚህ የምታስተናግደው ብቸኝነት አለ።